እያመሰገናቸው ደረሳችሁ ዝም የሚል አንደበት እንዳይኖር በልልታ በጭብጨባ እግዚአብሔር እያመሰገናቸው እያላቸው ያመስሉ ሰዎች ደስ ይበለን በአምላካችን
የዝማሬ ባለቤት ስሙ ዛሬም ዘወትርም የተመሰገነ ይሁን። ዝማሬውን ላቀረበችልን ለዘማሪት እንቁ ስላሴ ጎሳ ዝማሬ መላእክትን ያሰማልን። ከዚህ በኋላ የምታገለግልበትን እድሜውንና ጤንነቱን አብዝቶና ጨምሮ አምላካችን እግዚአብሔር ይስጥልን። ከፍ አድርጋችሁ እግዚአብሔርን አመስግኑላት። እሺ፣ ከሰዓታችን አንፃር የምንሄደው ወንበር አምጡና እዚያ አካባቢ የቆማችሁትም ቁጭ በሉ። የእግዚአብሔር ቤት ነው፣ የበረከት ቤት ነው፣ የሰላም ቤት ነው፣ የእርጋታ የመጽናኛ ቤት ስለሆነ ሁላችሁም ተቀመጡ፣ ቁጭ በሉ። እስኪ ቢያንስ ዛሬ ነፍሳችን ትደሰት። ነፍሳችን እስኪ እናስደስታል። ስጋችን ሁልጊዜ ይደሰታል፣ ይለብሳል፣ ይበላል፣ ይጠጣል። የስጋችን ፍላጎት ብዙ ነው፣ የነፍሳችን ፍላጎት ግን አንዲት ነች። እሷ የእግዚአብሔርን ቃል መማር ብቻ ነው የምትፈልገው፣ በቃል ብቻ ነው የምትደሰተውና ዛሬ ነፍሳችንን መግባት ሁላችሁም የቆማችሁ ቁጭ ቁጭ በሉ። የሚንቀሳቀስ ሰው አይኖር። በእግዚአብሔር ስም ቁጭ በሉ ሁላችሁም። ጥሩ ነው። አሁን እየተቀመጣችሁ ነው። ተረጋጉ፣ አትንቀሳቀሱ። እግዚአብሔር ጋር ስላልሆን ነው። እግዚአብሔር ጋር ግን የሆኑ ሰዎች ሐሳባቸውን እግዚአብሔር ከሁላችን ጋር አይሆን። እንደምን ቆያችሁ? እስኪ እጃችሁን ከፍ አድርጉ ወደ ሰማይ፣ ወደ እግዚአብሔር፣ ወደ አባታችን፣ ወደ ሰራው፣ ወደ ፈጠረው፣ ወደ አዘጋጀው ለዚህ ቀን የደረስነው እኮ እኔና እናንተ የለም አልደረሰም።